እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን ከረማችሁ? እግዚአብሔር ይመስገን። እግዚአብሔር አምላክ የተመሰገነ ይሁን። ዓመቱን በቸርነቱ ጠብቆ አዲስ ዓመት በፊታችን ደግሞ አዘጋጅቶ ስለሰጠን አዲስ ወረቀት አይታችኋል አይደል? ባዶ ወረቀት ምንም ያልተጻፈበት በዚህ በአዲሱ ዓመት ታሪክ እንጽፍበታለን። አሁን ግን የሰጠኋችሁ ለሌላ አሳይመንት ነው። ጸሎት አድርገን ወደ ፕሮግራማችን እንገባለን። ከዛ በፊት ጥቅሱን ላንብብ። ጥቅሳችን የሚገኘው ያው አንደኛ ቆሮንቶስ 10:12 እንዲህ ይላል። ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። ጸልይ። ሰማይና ምድርን የፈጠርክ ኃያል የሆንክ አምላክ እጅግ አድርገን እናመሰግናለን። በፊትህ እንድንሆን ይህንን ዕድል ስለሰጠን ተመስገን። አቤቱ ጌታ ሆይ በዚህ ሰዓት አንተ በዚህ ጉባኤ መካከል ተገኝ። ስጋና ደም ከቶ አንዳች እንዳይለን ሕያው የሆንከው አምላክ ለእኔም ለወገኖቼም ትናገር ዘንድ ፈቃዴ ይሁን። የአፌ ቃል የልቤ ሀሳብ በፊትህ ያማረ ይሁን። ራሴን ሳይሆን አንተን ገልጬ እንዳሳይ የምትለኝን ብቻ እንድል በመንፈስ እንድትቆጣጠረኝ እለምንሃለሁ። ጉባኤውም ደግሞ ጌታ ሆይ ከአንተ የሆነውን ነገር ማግኘት እንዲችል ፈቃድ ይሁን። በመካከላችን ተመላለስ። በእውነት በመንፈስ እናመልክ ዘንድ እርዳን። በኢየሱስ ስም አሜን። እሺ፣ የሰጠኋችሁ ወረቀት ስራ አለው። 7 ጥያቄዎች አሉ። በፍጥነት ትመልሱልኛላችሁ። የበተንኩት ወረቀት በሙሉ አሁኑን እንዲመለስ እፈልጋለሁ። ስማችሁን አትጽፉ። እሺ፣ አትጽፉ። ስማችሁን አትጽፉም፣ ግን ለምጠይቃቸው ጥያቄዎች መልስ ትሰጡኛላችሁ እና ጥያቄዎቹን እጀምራለሁ። እጀምር? እሺ። እንግዲህ እንደልባችሁ ሀሳብ መኮራረጅ ከፈለጋችሁ ተኮራረጅ፣ ግን ይሄን ያህል ከባድ ጥያቄ አይደለም። አይዟችሁ። እሺ፣ እንግዲህ ዓመት ሲመጣ ብዙ ጊዜ የምናደርገው ልምድ አለን አይደል? በዚህ በአዲሱ ዓመት ይሄን አደርጋለሁ፣ ይሄን አደርጋለሁ፣ ይሄን አደርጋለሁ፣ ይሄን እቀይራለሁ፣ እንደዚህ ሆኜ እቀይራለሁ፣ ራሴን እቀይራለሁ፣ በመንፈሳዊ ህይወቴ፣ በስጋዊ ህይወቴ አይደል? ብዙ ምን አለን? እቅዶችን እናቅዳለን። አሁን ይሄ ጥያቄ ደግሞ እነዛን እቅዶቻችንን ከማድረጋችን በፊት ራሳችንን እንድንፈትሽ የሚያደርግ ጥያቄ ነው። ከዛ በኋላ ለዚህ መልስ ከሰጠን በኋላ እኔ ወደ መልእክቴ እገባለሁ። አንደኛ ጥያቄ፣ በሳምንት ለምን ያህል ጊዜ መጽሐፍ ቅዱስ ታነባለህ ወይ ታነቢያለሽ? ምርጫ አለው። ምርጫ ልትናገር። አንደኛ በቀን 1 ጊዜ፣ ሁለተኛ በሳምንት 2 ጊዜ፣ ሶስተኛ ምንም አላነብም። ከሶስቱ ምርጫ ነው የምትመርጡት። ከሶስቱ ምርጫ ነው። ኖ ሀ ልበል። ሀ በየቀኑ አነባለሁ፣ ለ በቀን 2 አነባለሁ፣ ወይንም በሳምንት 1 አነባለሁ። እነዚህ ሁለቱ አንድ ላይ ናቸው። ሐመርሃ ምንም አላነብም። ለራሳችሁ ታማኝ ሆናችሁ ነው የምትጽፉት። ኦኬ። ሁለተኛው ተምታታ። እሺ፣ እናስተካክለው።
በሳምንት 2 ቀን አነባለሁ። እሺ፣ ሁለተኛ ጥያቄ በሳምንት ምን ያክል ጊዜ ትጸልያለህ? ሀ በቀን 1 ጊዜ፣ ለ በቀን 2 ጊዜ፣ ሐመርሃ ምግብ ስበላ ብቻ፣ መ ምንም መልስ የለም። እሺ ምርጫ ሀ በቀን 1 ጊዜ፣ ለ በቀን 2 ጊዜ፣ ሐመርሃ ምሳ ስበላ ምግብ ስበላ ኤኒታይም እጸልያለሁ፣ መ ደግሞ ምንም አልጸልይም። ሶስተኛ በቤተ ክርስቲያናችን ስንት ፕሮግራም አለ? በሳምንቱ ውስጥ የሚደረግ የቤተ ክርስቲያናችን ስል እዚህ የኛን ማለት ነው። ስንት ፕሮግራም አለ? የኢትዮጵያውያኖቹ በስንቱ ተካፍለሃል? ሀ በአንዱ፣ ለ በሁለቱ፣ ሐመርሃ በሶስቱ፣ መ በአራቱ። መቼ? በየሳምንቱ ወይስ በተለያዩ? በሳምንት ውስጥ ፕሮግራሞች አሉ። መጀመሪያ ስንት እንደሆነ ማወቅ በሁለቱ ወይንም በሶስቱ አድርጌያለሁ ማለት ነው። አንሰር ጥያቄው ድርጋማው በቤተ ክርስቲያናችን በዚህ በአበሻ በእኛ በግሩፓችን ስንት ፕሮግራም አለ በየሳምንቱ? ምን ያክሉንስ ትካፈላለህ? ያ ሀ 1፣ ለ 2፣ ሐመርሃ 3፣ መ 4። እሺ አራተኛ መንፈሳዊ ህይወትህ እንዴት ነው? መንፈሳዊ ህይወትህ እንዴት ነው? ሀ ሞቅ ያለ ነው፣ ለ ለብ ያለ ነው፣ ሐመርሃ የሞተ ነው። እሺ አምስተኛ ስለ ክርስቶስ ፍቅር ባለፈው ዓመት ለስንት ሰው ነግረሃል ወይንም አካፍለሃል? ሀ 1፣ ለ 2፣ ሐመርሃ 3፣ መ ምንም የለም። እንደው ለነገሩ። ስድስተኛ ኢየሱስ ዛሬ ቢመጣ ተዘጋጅተሃል? አዎ እየተዘጋጀው ነው። ልዘጋጅ ነው። መ አልተዘጋጀው። አሁን ወረቀቶቹን በሙሉ ሰብስቡ። ሰባተኛውን ተውኩት። እሺ ወደ መልእክታችን እንግባ። የገደኩት ብዙ እንትን እንዳንልና ወረቀቶቹ ሰብስብልኝ እና አምጣቸው። እንግዲህ ይሄ በአዲሱ ዓመት ምን ያክሉን ምንም እንዳላችሁትና ምን ያክሉን ደግሞ አዎ እንዳላችሁ ራሳችሁ ታውቃላችሁ አይደለም? እንግዲህ በዚህ አዲስ ዓመት እነዚህ ነገሮች መከናወን አለባቸው፣ በህይወታችን መሆን አለባቸው። ባለፉት ሰሞናቶች አንድ መልእክት የትንቢት መንፈስ መልእክት እያዳመጥኩ ነበር። በጣም አድርጎ እንደዚህ ነው የሰነጠቀኝ። እኔ እናንተ እንዴት እንደሚያደርጋችሁ አሁን ታዩታላችሁ። መልእክቱን
በቴሌግራም ላይ እለጥፈዋለሁ። ልለጥፈው እንግሊዘኛ ነው። ፕሊስ አዳምጡት፣ ራሳችሁን ፈትሹበት። እኔ ራሴን እንድፈትሽ አድርጎኛል። የዛሬው መልእክት የኔ አይደለም። ከዛ እኔ ለራሴ የገባኝንና የተረዳሁትን ይጠቅማል ብዬ ያልኩትን ነገር ሼር ላደርጋችሁ ስለፈለኩ። እንግዲህ ዓላማው ይሄ አይደለም የመኖራችን፣ ያገኘነውን ማካፈል። ኢየሱስም የጠየቀን ይሄን ነው አይደል? እንድንሰጥ። ይሄንን አስቤ ነው ይሄንን መልእክት ያዘጋጀው። በመልእክቱ ውስጥ አንድ ታሪክ አለች። እችን ታሪክ ነግራችኋለሁ። አንድ ሰው ለ20 ዓመት እግዚአብሔርን ያመልክ ነበር። የሚያመልከው ደግሞ ለ20 ዓመት ለ60 ሰከንድ ብቻ። 60 ሰከንድ ይመጣል፣ ያነባል፣ ይጸልያል፣ ወደ አልጋው። ይሄንን እያደረገ ውስጡ ምንድነው የሚሰማው? ሂዝ በቃ እግዚአብሔርን እያመለከ ነው። ህይወቱ ጥሩ እንደሆነ ይሄ ነገር ያዘኝ ጥሩ እንደሆነ አድርጎ ያስባል። ለ20 ዓመት 60 ሰከንድ። ዋው! ይሄ አምልኮ ነው አይደል? የቆመ የሚመስለው እንዳይወድቅ ይጠንቀቅ የሚለው ይሄ ነው። እኔ የቆምኩ መስሎኝ ነበርና ወድቄ ያገኘሁ ይሄን መልእክት ሳገኝ ማለት ነው። እናንተ ደግሞ ታዩታላችሁ። መንፈስ ቅዱስ በመቃተት ላይ ነው ያለው። በእኔና በእናንተ ለመስራት ይፈልጋል። ነገር ግን መቀመጫ ቦታ አጥቷል። 5 ነጥቦች አሉ። እነሱን ነው የምናየው። እስቲ ለመጨረሻ ጊዜ በእንባ በእግዚአብሔር ፊት ቀርባችሁ የጸለያችሁበትን ጊዜ ታስታውሱታላችሁ? ለመጨረሻ ጊዜ ምን ያህል ጊዜ ሆኖታል? አስተውላችሁታል? ጥያቄው እንደዚሁ ደግሞ የመንፈስ ቅዱስ ወቀሳ ማለት ምን ማለት ነው? የመንፈስ ወቀሳ ማለት ምን ማለት ነው? መንፈስ ቅዱስ ይወቅሳል? ይናገራል? በየት በኩል ነው የሚናገረው? 5 ሐሳቦችን እናያለን። እግዚአብሔር የሚናገረን በህሊናችን በኩል በመንፈስ ቅዱስ አማካኝነት በህሊናችን በኩል ይናገረናል። ነገር ግን መንፈስ ቅዱስ በየዕለቱ የልባችንን ደጃፍ በሚያንኳኳበት ጊዜ መልስ ይፈልጋል። መልስ በማያገኝበት ጊዜ ጥሎን ይሄዳል። እሱ ነው የሚሄደው ወይንስ እኛ ጋር ነው ችግሩ ያለው? እግዚአብሔር ከመናገር አቁሞ አያውቅም፣ አያቆምም። ነገር ግን የልባችን ድንዳኔ መንፈስ ቅዱስ ለልባችን የሚነግረንን እውነት ለማስተናገድ ፈቃደኛ ባልሆንን መጠን ጆሮአችን የመስማት አቅሙ እየዛለ ይመጣል።
ልባችን እውነትን የመቀበል ኃይሉ እየዛለ ይመጣል። ያን ጊዜ ምን እንላለን? እግዚአብሔር ሸሸኝ እንላለን። እግዚአብሔር አይደለም የሸሸው፣ እኛ ማዳመጥ አቆመን። እኛ ማዳመጥ ካቆመን በየት በኩል አድርጎ እግዚአብሔር ይናገር? እንዴት አድርጎ እኛ ጋር ይድረስ? እግዚአብሔር እኛን ለመድረስ አንደኛ ቃሉን ሰጠን። ዛሬ ይላል ዛሬ መጽሐፍ ቅዱስ ሰዎች ያነባሉ፣ ነገር ግን የሚያነቡት ቃል ወደ ውስጣቸው ዘልቆ አይገባም። ስለዚህ እየነጠረ ይመለሳል ማለት ነው። ካልገባ ምን አይልም ማለት ነው? አይሰራም ማለት ነው። አንድ እያለን ያለው ይሄን ነው። ዛሬ ብዙዎች በጌታ ፊት ይንበረከካሉ፣ ነገር ግን ሲነሱ ምን እንኳን እንደጸለዩ አይገርም? ተንበርክከዋል፣ ጸልየዋል፣ ግን ጸለዩትን አሉ። እግዚአብሔር በመንፈስ ቅዱስ አማካኝነት በልባቸው ማድረግ ያለባቸውና የሌለባቸውን ዘወትር በየደቂቃው ይነግራቸዋል። ነገር ግን ያንን የመቀበልና የማዳመጥ አቅም የላቸው። ምክንያቱም አያነቡ፣ ሲያነቡ ከልብ አይደለም ነጥሮ ይመለሳል። ስለዚህ መንፈስ ቅዱስ በመቃተት ላይ ነው ያለው። እኔና እናንተን ለማግኘት የራሱ ለማድረግ ለታላቅ ስራ እኔና እናንተን ለማዘጋጀት በጣም በታላቅ ሁኔታ እየሰራ ነው ያለው። መንፈስ ቅዱስ ከኛ የራቀ ያለን እያስመሰለ ጠላት ለኛ ይነግረናል። መንፈስ ቅዱስ አስገራሚ ነገር ይሁዳ ክርስቶስን ሰቅሎ አሳልፎ ሰጥቶ ራሱን አሳልፎ ለሞት እስከሚዳርግ ድረስ ከሱ ጋር ነበር። ተመለስ ብያለሁ። ለጴጥሮስም ይሄ ዕድል ተሰጥቶት ነበር። ጴጥሮስ ግን ተጠቀመ። ዛሬም ይሄ መንፈስ እኔና እናንተ እየተማጸነ ነው ያለው። ጠላት በጣም ግሩም የሆነ ስትራቴጂ አለው። ሁለተኛው ነጥብ ይሄ ነው። ሁልጊዜ የቆምንና ትክክለኛ ቦታ ላይ እንዳለን አድርገን እንድናስብ ያደርገናል። አንደኛው መሳሪያ ይሄ ነው። እኔ እኮ ከሌሎች የተሻልኩ ጸልያለሁ፣ አነባለሁ፣ እኔን የሚያክል ማን አለ ብሎ ይነግረናል። ይህ በጣም አደገኛ መንፈሳዊ የሚመስል አደገኛ የጠላት ጦር ነው። ይሄንን ልንሸሸው ይገባል። ማናችንም ከማናችንም በላይ አይደለንም። የእግዚአብሔር መንፈስ ካረዳን በስተቀር መንበርከክን ማንበብን አንችልም። ነገር ግን የጠላት አንደኛው ስትራቴጂ ተደላድለን እኔ ሰላም ነኝ፣ አሞኬ ቃሉን አነባለሁ፣ በቀን መቼ ጸልያለሁ፣ ጾማለሁ፣ ብዙ ነገሮችን አደርጋለሁ።
ስለዚህ እኔ ቆሜያለሁ፣ እየሄድኩ ነው አለው። ሁሌ የሚነግረን ጠላት ይሄ ነው። በዚህ ውስጥ ግን አደጋ አለ። ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ። ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ። ሌላው የሚለን ነገር እጾማለሁ፣ ጸልያለሁ፣ ተሻልኩ። መንፈስ ቅዱስ ከእንደዚህ አይነት ሰዎች ጋር በፍጹም የለም። ሲያልፉን ባጠገባቸው አላለፈም። የተሻለ መስሎ ሲሰማ አደጋ ውስጥ መሆናችን እያየን መሄድ አስፈላጊ ነው። ሌላው ሶስተኛው ለራሳችን ስንፍና ምክንያት መፈለግ። ለራሳችን ስንፍና እንደገና ደግሞ ለስንፍናችን ጥቅስ መጥቀስ። ጌታ እኮ ስጋ ደካማ ብሏል እንላለን። ምን አለበት አይደል? ምን አለባት? በውስጡ አለባት ነገር አደገኛ ናት። ሌላው እያለን ያለው ምንድን ነው? ድካም እያለብን እያወቅን ከድካማችን ለመነሳትና ለመውጣት መትጋትና መጸለይ ሲገባል ግን ነገር ያለው አይደል? እንደዚህ ያደረገ ምን ማለት አደገኛ የጠላት ስትራቴጂ ነው። መንፈስ ቅዱስ እንዳይሰራ የሚያደርገው ይሄ ራሳችንን ማየትታል። እገሌ እንደዚህ አይደል እንዲህ አይደል እነሱስ እንዴት ሆኑ ምን ሆኑና የሚል አባባሎችን ጠላት ወደኛ ያመጣል። እነዚህ ደግሞ በራሳቸው አደጋ አለባቸው። ሌላው እግዚአብሔር ያውቃል ድካሜ። አሁን ይሄ ሁሉ ለምናችን ምክንያት እየሰጠን ለስጋችን ምክንያት እየሰጠን በዚህ ጊዜ መንፈስ ቅዱስ ከኛ ጋር ሊሆን አቅም አይኖረው፣ ኃይልም አይኖረው። ምክንያቱም የምናመካኘው አለ። ሌላው ደግሞ በኋላ አደርገዋል፣ በኋላ ጸልያለሁ፣ በኋላ አነባለሁ። አንድ ነገር ልንገራችሁ፣ ጠዋት ስትነሱ ካላደረጋችሁ ቀኑ ሁሉ አታደርጉም። ልክ አንዱን ነገር አንስታችሁ ወደ አንዱ ጋር ስትሄዱ ያቺ የጸሎት ሰዓት አበቃለሁ። በቀጠሯችን ሰዓትና ቦታ እንገኝ። ከእግዚአብሔር ጋር የቀጠሮ ጊዜ ይኑረን፣ የማምለኪያ ጊዜ ይኑረን፣ የመጸለያ ጊዜ ይኑረን። አለበለዚያ ያ ጊዜ ከሌለን በከንቱ ነው ወደ ጌታ ቤት መንፈስ በመቃተት ላይ የቆመ የሚመስለው እንዳይወድቅ ይጠንቀቅ። ሌላው ቃሉን አለማጥናት አደጋው ምን ያክል እንደሆነ ሰይጣን ስለሚያውቅ በሞት መንፈሱ ውስጥ ያስገባል። ምክንያቱም ስናነብ
ጊዜ እያጠፋን እንደሆነ ስንበረከክ ጊዜ እየጠፋ እንደሆነ እንድናስብ ያደርገናል። ሌላው በተለያየ ስራ ቦታዎቻችን ስንደክም እንቆይና ስጋችን በደከመበት ሰዓት ለጸሎት ልንበረከክ ስንል በተበረከክንበት አጅር የመጥቶ ይዞን ይሄዳል አይደል? ይርግጥ ነው። ለዚህ ነው ብርታት ያለች የሚገባል። ምን ሰዓት ላይ ነው በቀን ውስጥ ለኔ ሙሉ ኃይል ያለኝ በስነ ስርዓት የሚለውን ማሰብ በጣም አድርጎ አስፈላጊ ነው። ለማንበብ ተቀምጠን ያነበብነው ነገር ወደ ውስጣችን ዘልቆ ካልገባ እየጠቀመን አይደለም። በእርግጥም አሁን በትክክል ጊዜያችንን በከንቱ እያጠፋን ነው። ከተቀመጥን ግን በትክክል ከጌታ ጋር ተገናኝተን መነሳት አለብን። ከጸለይን በእምነት እግዚአብሔርን የሚያነቃንቅ እግዚአብሔርን ከዙፋኑ የታለ ምን ላድርግለት የሚያሰኝ ጊዜ ልንወስድ ይገባል። መለኮታዊ የሆነ ግንኙነት ከመጥፋቱ የተነሳ በድንዛዜ ህይወት ውስጥ እንመላለሳለን። መደንዘዝ ደግሞ አደገኛ ነው። ወደ ለብታ ህይወት ይዞ ይሄዳል። ሰዓቷን ዛሬ ታረግልኝ ስትይ አምስተኛው ኢየሱስ ገና ነው አይመጣም እያልን የፈለግነውን ነገር እናደርጋለን። ለምን? አንድ እናት ከዚህ በፊት ነግራቸው ነው አይታለ ለትንሿ ልጇ ምን ብላ ነገረችው? ኢየሱስ ይመጣል ማን ነው ከቤተ ክርስቲያን ኢየሱስ ይመጣል የሚባለውን ሰምቶ መጥቶ እያለቀሰ ማይ ኢየሱስ ሊመጣ እኮ ነው ምን ልንሆን ነው እያለች ነጋ። አይ ልጄ ተው እኔ ገና አንተን ሳክ ይመጣል እየተባለ ነው። ይሄ ደግሞ ትልቁ የሰይጣን ስትራቴጂ። ጊዜ አለህ፣ ገና ነው፣ አይመጣም ሁኔታዎች በሙሉ። መጽሐፉ ግን የሚናገረው በዓይናችን እየሆነ ያለው ነገር ምንድን ነው? መጨረሻው እንደደረሰ። ወደ ማቴዎስ ምዕራፍ 25 ላይ እንሂድና የመጨረሻ ጥቅሴ ነው። ማቴዎስ 25 ላይ 10 ቆነጃጅቶች እዚህ ጋር እናገኛቸዋለን። የሚገርማችሁ 10 ቁጥር 1 ላይ በዚያም ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የመጡ 10 ቆነጃጅቶች ትመስላለች ይላል። 10ሩም የቤተ ክርስቲያን አባላቶች ናቸው። 10 ነገር ግን የተዘጋጁት 5 ብቻ ነበሩ። 5 ጊዜ አለ። ጌታ ያውቃል። አሁን ስንለው ጌታ ያውቃል። ጊዜ አለ፣ ይመጣል። አይ ነገ አደርገዋለሁ እያሉ ጊዜያቸውን ሲያባክኑ ቆዩና በድንገት መለከቱ ተነፋ። ሙሽራው የሚመጣበት ሰዓት ደረሰ። ያን ጊዜ ሻማ ማብሪያቸው ዘይት አልነበረው። ወደፊት ታላቁ መከራ አለ። ለዛ የመከራ ጊዜ ለመዘጋጀት ካሁኑ የምንሰበስበው መና፣ ካሁኑ የምንሰበስበው ጸሎት፣ ካሁኑ የምናነበው ቃል ነው ያን ጊዜ መብራታችን እንዲበራ የሚያደርግ። አለዛ ግን አደጋ ውስጥ ነው ወገኖች፣ አደጋ ውስጥ ነው። ልንነቃ ይገባል። መንፈስ ቅዱስ በመቃተት ላይ ነው ያለው። አገልጋዮች ይፈልጋል። ራሳቸውን መስዋዕት አድርገው የሰጡን ሰዎች ይፈልጋል። የእግዚአብሔርን ነገር በቸልታ የሚያይ የተረገመ ነው የሚለው መጽሐፍ ቅዱስ።
ራሳችንን እንጠቅማለን። እነዚህ ቆነጃጅት ጊዜ አለን እያሉ ነው የነበረው። ጊዜው ግን አልቆባቸው ነበር። ደውል ሲደወል በቦታው የሉ። በሩ ከተዘጋ በኋላ መጡ። እኛም ላይ በር ሊዘጋብን ይችላል። እየተገናኘን ያለነው እንዴት እንደሆነ በእርግጥ ከመለኮት ጋር ግንኙነት እንዳለ ዘወትር ቼክ ልናደርግ ይገባል። አንደኛው ያልጠቀስኩት ደግሞ አደገኛው ነገር ከዚህ በፊት የነበረን መንፈሳዊ ህይወት እንደዝና እንደ ጉራው እናወራዋለን። ወገኖቼ እሱ ህይወት አይሆንም። ክርስትና የየዕለት ኑሮ ነው። መንፈሳዊነት የየዕለት ኑሮ የየሰከንድ ምርጫ ነው። ምርጫችን አሁን የምንመርጠው ምርጫ የነገውን ማንነታችንን የነገውን የሰማይ በር ይከፍተዋል። አለዛ አደጋ ውስጥ ነው። እንንቃ። ኢየሱስ ሊሰራ ይፈልጋል። ኃይሉን በእናንተ ሊገልጥ ይፈልጋል። ተአምር ሊያደርግ ይፈልጋል። ሁለተኛ ነገር ላይ እንዴት አድርጎ ሊሰራ ይችላል? የራቀው መንፈስ ቅዱስ ሳይሆን በኤደን ገነት እግዚአብሔር መጣ በቀጠሮ ሰዓት። አዳምና ሔዋን ግን በቦታቸው አለ። ዛሬም መንፈስ ቅዱስ እየመጣ እየጠየቀ ነው ያለው። ምን እያለ ነው ያለው? አብረን ጊዜ እናሳልፍ እያለ ነው ያለው። ያንን ካልመለጠ አሁንም ምን አለ? ተመሳሳይ ሁኔታ እና ወገኖች ይሄ ልቤን በጣም አድርጎ ነክቶት ነበር። እኔ ሙሉን አልተናገርኩም። ለራሴ በምትመቸኝ ነገር ሰብስቤን የተናገርኩት ያለ እልክላችኋለሁ። እባካችሁ ሁላችሁም አዳምጡ። ከዚህ በፊት አንድ ፖስት አድርጌ ነበር። ያየው ሰው አለ? ስለ ሰንበት አጠባበቅ ከዚህ በፊት ቴሌግራም ላይ ለጥፌ ነው። ማናችሁ ማላያችሁ? እሱንም ተመልከቱ። ሰንበት እየጠበቀን ነው ብላችሁ ከሆነ ውሸታሞች ናችሁ። እኔ ውሸታሞኛ አግኝቼዋለሁ። ራሴ ውሸታሞኛ አግኝቼዋለሁ። ተመልከቱ። አሁንም የምልካውን በቴሌግራም ላይ አደራ ተመልከቱ። ከልባችሁ ሆናችሁ አድምጡት። እስከ መጨረሻ አድምጡት። እኔ ራሴን እዛ ውስጥ አግኝቼዋለሁ። በሁሉ ነገር በአምስቱም ነገር ውስጥ ድካሜን አይቼዋለሁ። እናንተም ራሳችሁ ታገኛላችሁ አምላክ። ዛሬ የመለሳችሁት ወረቀት ላይ የመለሳችሁት መልስ ሁላችሁም ታውቃላችሁ። በሚቀጥለው ዓመት በጀርባው ምንም አልተጻፈበትም። የወረቀት አይደል? ታሪክ ጻፉበት። እኔ ጋር ነው ያለው ወረቀቱ፣ ግን ሌላ ወረቀት ላይ ጻፉ ማለት ነው። ታሪክ ስሙ። ከዘንድሮ የሚቀጥለው ዓመት ወደ እግዚአብሔር እናገልግለው። ወዴት ነህ እንበለው። ከእሱ ጋር ጊዜ እናሳልፍ። ሌላው ነገር በሙሉ ከንቱ ነው። ዓለማዊነት ዛሬ እኛን የያዘን ይሄ ነው። ዓለማዊነት። ውድድራችን ሌላ ቦታ ነው ያለው። ውድድራችን መንፈሳዊ ይሁን፣ ጌታን የሚያስከብር ይሁን፣ ወደ ሰማይ ለመሄድ ይሁን። ያን እንድናረግ ጌታ በጸጋ ይርዳን።